አርሰናል ከ22 ዓመት በኋላ ዋንጫ እንደበላ ከተረጋገጠ በኋላ ማን ምን አለ? ማን ደስታውን እንዴት ገለጸ? አርሰናልም ሻምፒዮን ለማለት በቃ ጂሰስ። ታዲያ ተጫዋቾች እንደዚህ ሪያክት የሚያደርጉ ከሆነ ደጋፊዎችስ እንዴት ሪያክት ያደረጉ ይመስላችኋል? በተለይ ደግሞ ኢትዮጵያ ውስጥ ያሉ ደጋፊዎች ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። አሁን ግን አልቻልኩም። እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድቡ ቤተሰብ ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ነገር ይገባችኋል። እናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። በዚህ ቪዲዮ እንመለከታለን። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሀሳቦችና ቪዲዮችን ጠቅለል አድርገን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቢያንስ ለዚህ ቪዲዮ 1000 ላይክ ከዛም በላይ ይገባዋል ካላችሁ ማድረግ ትችላላችሁ። ወደ ቪዲዮ። ለረጅም ዓመታት አርሰናልን እንደደገፈ ሰው እንደ ዘንድሮ አርሰናል እጅግ በጣም ከፍ ያለበትና ልባችንን አንዴ ከፍ አንዴ ዝቅ አንዴ ሞቅ ደግሞ አንዴ ቀዝቀዝ እያደረገ እንደዚህ እንደ ዘንድሮ ዓመት ወይም ደግሞ አርቴታ ከመጣ በኋላ በተለይ ደግሞ 3 እና 4 ዓመታት ውስጥ ያሳየንን አይነት ስሜት አሳይቶናል ብዬ አላምንም። ምናልባት ደግሞ ማህበራዊ ሚዲያውም ከመምጣቱ ጋር ተያይዞ ማህበራዊ ሚዲያው ላይ የአርሰናል ደጋፊዎች ወይም ደግሞ እነ ጎስት እና እነ ፉአድን የመሳሰሉ ሰዎች በቲክቶክ ላይ እጅግ በጣም ኢንፍሉዌንስ ያደረጉ ስለሆነ ይሆናል በርካታ ሰዎች አሁን ላይ ለአርሰናል ትኩረት እንዲያደርጉ አድርጓል። በርካቶችም ከዚህ በፊት የአርሰናል ደጋፊዎች የነበሩ በአርሰናል ተስፋ ቆርጠው ያቆሙ አርሰናልን መደገፍ ያቆሙ ጨዋታ ማየት ያቆሙ እንኳን ወደ ዴስቲቪ የተመለሱበትና በአርሰናል ተስፋ ማድረግ የጀመሩበት ጊዜ ነበረ። በተለይ ደግሞ 2 እና 3 ዓመታት በርካቶች ተስፋ ያደረጉበት በአርሰናል ላይ ተስፋ ያደረጉበት ጊዜ ነበረ። እንዲሁም ደግሞ ይሄኛው ዓመት ደግሞ አንድም ተስፋ እየቆረጠን አንድም ደግሞ ተስፋችን እየለበለመ ለዚህ ደርሰናል። ታዲያ እቺን ቀን ማን ነው የሚያስታውሱ? ከአስቶን ቪላ ጋር የነበረንን ጨዋታ ታስታውሱ እንደሆን ከዚህ በፊት አስቶን ቪላ 2 ነጥብ አስጥሎን ነበረ። ታዲያ አስቶን ቪላን እንበቀለዋለን ብለን ያሰብንባት ጊዜ ነበረች፣ ነገር ግን ፌል ያደረገችበት ጊዜ ነበረ። ታዲያ ተጫዋቾች እንዴት ሪያክት አድርገው ነበር በዚህ ጨዋታ? ቪዲዮን ላስመልክታችሁ። Unai Emery's side delivering the knockout blow. አይገርምም? ይሄም ቀን አለፈና አሁን ላይ እንደዚህ ሪአክት ልናደርግ በቃን። ቦርነማውዝ ከሲቲ ጋር ሲያደርግ የነበረውን የማታውን ጨዋታ ሲመለከቱ እና ልክ ጨዋታው ሲጠናቀቅ እነዚሁ ተጫዋቾች እንዴት ነበር ሪአክት ያደረጉት? እንዴት ነው ደስታቸውን የገለጡት? እስኪ ቪዲዮውን ላስመልክታችሁ። እነዛ እንደዛ የዛኔ አንገታቸውን ደፍተው የነበሩት ማገላሽን ተመልከቱት። በስመ አብ ከምንም ጊዜ በላይ በነገራችን ላይ እንኳን ለሳካ በቃ እንኳን ተሳካለት ለሳካ፣ እንኳን ተሳካለት ለራያ፣ እንኳን ተሳካለት ለራይስ፣ እጅግ በጣም ለለፉት የምሬ ነው። በተለይ እንኳን ተሳካለት ለሳካ። ታስታውሳችሁት አምና በነበረው እጅግ በጣም ትልቅ መስዋዕትነት የከፈለው ሳካ ነበረ። በመርፌ ነበረ ካስታውሳችሁ ሲጫወት የነበረውና አርሰናልም ሻምፒዮን ለማለት በቃ ጂሰስ። ታዲያ ተጫዋቾች እንደዚህ ሪያክት የሚያደርጉ ከሆነ ደጋፊዎችስ እንዴት ሪያክት ያደረጉ ይመስላችኋል? በተለይ ደግሞ ኢትዮጵያ ውስጥ ያሉ ደጋፊዎች አብዛኞቻችን በሞቅታ ባለው ዘፈኑ የምናውቀውና አሁን ላይ ደግሞ በማህበራዊ ሚዲያው ላይ አርሰናልን ከልቡ በመደገፍ የሚታወቀው አዝጌ ዴንዳሾ እንዴት ነበረ ሪአክት ያደረገው? የአዝጌ ዴንዳሾ በርካታ ሰዎች አርሰናል ዋንጫ ሲበላ ወይም አርሰናል ሉዝ ሲያደርግ አብዛኛው ሰዎች ማየት የሚፈልጉት የአዝጌ ዴንዳሾን ሪአክሽን ነበረ። ምክንያቱም አርሰናል ሲያሸንፍም
አርሰናል ሲሸነፍም በማህበራዊ ሚዲያው ላይ እሱ ሪያክት የሚያደርግበት መንገድ፣ እሱ ደስታውን የሚገልጽበት መንገድ፣ እሱ ንዴቱን የሚገልጽበት መንገድ እጅግ በጣም አዝናኝና እጅግ በጣም በበርካታ ሰዎች ተጠባቂ ነበር። ታዲያ አዝጌ ዴንዳሾ አርሰናል ዋንጫውን እንደበላ እርግጠኛ ሲሆን እንዴት ነበረ ሪያክት ያደረገው? ቪዲዮውን ላስመልክታችሁ። በጣም በነገራችን ላይ ስትደሰት በጣም የምትፈልገው ነገር ስታገኝ እድሜ ልክህን የምትፈልገው ነገር ፈልገ ስታገኘው የምትለውን ነገር ነው የምታጣው። ቃላትን ነው የምታጣው። እግዚአብሔር ተመልከቱ። ከምንም በላይ እግዚአብሔርን እንኳን ደስ አለ አዝጌ ዴንዳሾ። እውነት አንተ እግዚአብሔር ይስጥ ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተኪ ወደ ኤሶዬ እግዚአብሔር ይስጥ ዱዊኑ ቡይ አማቲባው በነገራችን ላይ የአዝጌ ዴንዳሾ ብቻ አይደለም። እኔ ስለሚረዝምባችሁ የሁሉንም አንድ ላይ ጠቅለል አድርጎ ኤዲት ያደረገውን ቪዲዮ ላስመልክታችሁ። በማህበራዊ ሚዲያው ላይ የአርሰናል ደጋፊዎች እንዴት ሪያክት ሲያደርጉ እንደነበሩ፣ በተለይ ደግሞ ፊገር የሚባሉ ፊት ለፊት ላይ ያሉ ሰዎች እንዴት ነበረ ሪያክት ያደረጉት። በርካቶች በነገራችን ላይ የአርሰናልን ለረጅም ዓመታት ሲደግፉ የነበሩት ይሄ የጽናት እድሜ ልካቸውን አታሸንፍም፣ እድሜ ልክህን እናንተ መቼም አትበሉም፣ ዋንጫ አትበሉም፣ እናንተ ሚዜ ናችሁ፣ እናንተ ሁለተኛ ናችሁ፣ እናንተ ወራጅ ቀጠና ላይ ናችሁ፣ እናንተ አትችሉ ሲባሉ የነበሩ የአርሰናል ደጋፊዎች ኢቭን አብዛኞቻቸውን እኔ ያውቃለሁ ከላይፋቸው ጋር ያንን አለመቻልን ከላይፋቸው ጋር እስከ ማያያዝ ድረስ የደረሱ ሰዎች አሉ። ታዲያ ዛሬ ያንን ሲያሸንፉ ያንን ከርስ ብሬክ አድርገው ማለፍ ሲችሉ በጣም በርካቶች በእንባ ነበረ ደስታቸውን ሲገልጹ የነበሩት። እኔ አጎቴ በኢንቪዚብል ጊዜ ነበረ አርሰናልን የሚደግፈውና በሱ ምክንያት ነው በነገራችን ላይ አርሰናልን መደገፍ የጀመርኩት። በቃ ለአርሰናል ሚሞት አይነት ሰው ታውቃላችሁ። ለረጅም ዓመታት አርሰናልን የደገፈ ሰው ነው። የዛኔ አርሰናል ዋንጫ ሲበላ ኢቭን የሚያውቅ ሰው ማለት ነው። ማለት ዛሬ 22 ዓመት በእርግጥ ለሱ ትንሽ ዓመት ብትሆንም የዛኔ ሴሌብሬት ያደረገ ሰው ነው። ያኔ ዋንጫን ያጣጣመ ሰው ነው። የዛኔ የነበሩ ጓደኞቹ ናቸው አብረውት አሁንም ድረስ ከሱ ጋር ያሉት አብረውት የዩናይትድ ደጋፊዎች የሚያበሽቁት እና በቃ ሴሌብሬት ያደረገበትን መንገድ አይቼ እኔ በካሜራ አለመቅረጼ እጅግ በጣም ነበር የቆጨኝ። ማለት በቃ ሚለውን ነገር ነበር ያጣው እና ከላይፋቸው ጋር ያገናኙ ሰዎች አሉ። ለረጅም ዓመታት አርሰናል ዋንጫን የማይበላ ቲም ለምን ትደግፋለህ? ከቤተሰብ አንጻር ማለት ነው። ቤተሰብ ኢቭን ለምንድነው ራስህን በዚህ ልክ የምታሰቃየው ሲባል ያንን ጫና ተሸክመው ዛሬ ብሬክ አድርገው ያንን ሲያመጡት በቃ በምንድን ነው የምትገልጸው? ከእንባ ውጪ ምን ሊገልጽልህ ይችላል? እና ለረጅም ዓመታት አርሰናልን ሲደግፉ የነበሩ ወይም ደግሞ አሁን ላይ ደግሞ ማህበራዊ ሚዲያው ላይ ፊገር የነበሩና በጣም ብዙ ትችት ሲቀርብባቸው የነበሩት ነገር ግን አንገታቸውን ደፍተው አንገታቸውን ደግሞ ድጋሚ ቀና እያደረጉ አለን ሲሉ የነበሩ የአርሰናል ደጋፊዎች እንዴት ነው እስኪ ሴሌብሬት ያደረጉት? እንዴት ነው አርሰናል ዋንጫ እንደበላ እርግጠኛ ሲሆኑ እንዴት ነው እስኪ ሴሌብሬት ያደረጉት? ቪዲዮ ላስመልክታችሁ። ይኸውልህ ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ አለፈልን። አሁን ግን አልቻልኩም። እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድፉ ቤተሰብ ያ ሁሉ ዓመት የጠበቅንበት ልፋታችን ፍሬ አፍርቷል። የምሬን ነው የምላችሁ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ጋይስ ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው።
ሁሉ ነገር ይገባችኋል። ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን እኛም ኮራን በእናንተ እኛም ኮራን እውነት ኮራን። ቪዲዮ ልስራ አላመጡብኝም ስሜቱን እግዚአብሔር ስሜቱን በነገራችን ላይ የሚያቀያቋል የሆነ ትምህርት ቤት መሄድ ሲደብር በጣም ነው የሚረብሸው። በነገራችን ላይ በጣም አርሰናል አለመደገፍ አትችልም እና ላለመደገፍ በጣም ብዙ ጥረት ታደርጋለህ ማለት ከዚህ በኋላ አርሰናል የሚባል ቲም ምናምን ተደና የሆነ ሰዓት ላይ አርሰናል የሚባል ቲም ከዚህ በኋላ በደገፍ ምናምን ብለህ ትምላለህ፣ ጨዋታ አላይም ብለህ ትምላለህ። ግን ከላይፍ የማይወጣ ቲም ነው አርሰናል ማለት በነገራችን ላይ እና እንዴት መግለጽ እንዳለብኝ አላውቅም። ማለት ይህንን ስሜቱን የሚያውቁ ሰዎች ኳሱ ላይ ያሉ ሰዎች ያውቁታል። በተለይ ደግሞ ለረጅም ዓመታት አርሰናልን ስትደግፍ ነው የምታውቀው። ከጓደኞች ጋር ተሰብስበ መቀለጃ ሲያረጉ አይነት ነገር ስሜት ብቻ የምን ደጋፊ ነህ ስትባል ኢቭን አርሰናል ደጋፊ ለምንድነው አርሰናል የምትደግፈው? ዋንጫ እኮ በልቶ የማያውቅ ቲም ነው። ዋንጫ አይደለም ማተር የሚያረገው አርሰናል የሆነ ቲም ነው። በቃ ብቻ እንደዚህ ነበር አብዛኛው ሪያክት ሲያደርጉ የነበሩትና ወደኋላ መለሱኝ። ሰኞ ሲደርስ በነገራችን ላይ በቃ የሚጨንቅ እሑድ አርሰናል የሚጫወት ከሆነ ወይ ቅዳሜ አርሰናል የተጫወታ ከሆነ ሰኞ ለትምህርት ቤት መሄድ በቃ ሰቀቀን የሚሆንበት አይነት ማሊያ መልበስ ሰቀቀን የሚሆንበት ጊዜ ነበር። ያ ሁሉ አልፏል እና ያ ሁሉ አልፎ እዚህ ላይ ስትደርስ ሴሌብሬት ስታደርግ የአርሰናልን ዋንጫ መብላት በነገራችን ላይ ሴሌብሬት ስታደርግ ምንም ነገር ድል መደረግ እንደሚቻል ሁሉም ነገር አላፊ እንደሆነ የምትገነዘብበት መንገድ ነው ያለውና አንድ ቪዲዮ ላስመልክታችሁ እንዴት አድርጎ እንደገለጸው የቼልሲ ደጋፊ ነውና የነበረንን ስሜት እንዴት አድርጎ እንደገለጸው ላስመልክታችሁ ቪዲዮ። እኔ ሰው ኢሞሽናል ሆኗል። አረ እኔ እንኳን ደስ አላ እኔ ስለ በዚህ ልክ አልጠበቅኩም። ገባ አይደለ? እራሳችሁ ናችሁ በቃ የምታውቁት ምን ያህል አታችሁ እንደጠበቃችሁ፣ ምን ያህል ታግሳችሁ እንደጠበቃችሁ፣ ምን ያህል እዚህ ቀን ላይ ለመድረስ እንደጠበቃችሁ እናንተ ናችሁ የምታውቁትና እንኳን ለዚህ ቀን አበቃችሁ። እንኳን ይህንን ዋንጫ እንድታሳኩና ከክለባችሁ ጋር እንድታጣጥሙት አደረጋችሁ። የ2025-26 የውድድር ዓመት የእናንተ ነው። ፕሪሚየር ሊጉን አሳክታችሁታል። እንኳን ደስ አላችሁ ማለት እፈልጋለሁ። እኔ አልቻልኩም። ማን ሰው በሙሉ እንባ በእንባ ማንዬ እዴ ስለለካኛ ዋንጫ የምናጣጥመው እኔ አልገባኝ። በጣም ይቅርታና ቱ ቢ ኦነስት በጣም ብዙ ሰዎችን አየው። እንኳን ደስ አላችሁ። ቱ ቢ ኦነስት እንኳን ደስ አላችሁ። ይህንን በጣም ጠብቃችሁ ክለባችሁን ታግሳችሁ ይህን ያህል የቆያችሁ ሰዎች፣ በጣም ለረጅም ዓመታት አርሰናልን የደገፋችሁ ሰዎች የምሬ ነው የምላችሁ፣ ከጎናችሁ ቱ ቢ ኦነስት ነው የምላችሁ። በቃ ትክክለኛ ኢሞሽን ለረጅም ዓመታት አርሰናልን የደገፉ ሰዎች ጋር ታገኛላችሁ። ግን ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። ይቻማችሁ ነው የምላችሁ። በነገራችን ላይ አብዛኞቻችን ማየት የምንፈልገው ምንድነው የራይቫላችን የዩናይትድ ደጋፊዎች እንዴት ሪያክት ያደርጋሉ የሚለው ነው። እንዴት ነው ከዋንጫው በኋላ እኛ ዋንጫ እንደበላን እርግጠኛ ከሆኑ በኋላ በነገራችን ላይ 13 ዓመት ዋንጫ እንደበላችሁ እና ዋንጫ ብሉ። በነገራችን ላይ ቤታችሁ ደርቋል። እሱን ላስታውሳችሁ ፈልጋለሁ። ግን ዋንጫ እኛ ከበላን በኋላ የዩናይትድ ደጋፊዎች እንዴት ሪያክት ያደርጋሉ? የቼልሲ ደጋፊዎች፣ የሲቲ ደጋፊዎች እንዳሉ ሆኖ የዩናይትድ ደጋፊዎች እንዴት ሪያክት ያደርጋሉ? ይህንን አብዛኞቻችን ማየት እንፈልጋለን። ታዲያ ከነሱ አንዱ ፊገር የሆነ ሰው ወደ ማህበራዊ ሚዲያው ላይ እጅግ በጣም ብዙ የዩናይትድ ደጋፊዎችን ይዞ ከሚቀርቡ ከአቢዩኤል ቀጥሎ ይህን ሰው አብዛኞቻችን እናውቃለን። ታዲያ እንዴት ነው እሱ ሪያክት ያደረገው? ቪዲዮን ላስመልክታል። አስሬ ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው። እንደውም አንድ ሳምንት አረፍኩ። እንደውም ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ምትሞት ሙት፣
ተሰነን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ። እና አሁን ላይ ከተማው በነገራችን ላይ ለጉድ እየተቀወጠ ነው ማለት ወደ ማታ አካባቢ አዲስ አበባ ላይ እንዴት እንደነበረ እኔም በራሴ ቲክቶክ ገጼ ላይ ለቅቄላችሁ ነበር። እኔ ባለውበት ከተማ ምን አይነት እንዴት ሰዎች ሴሌብሬት እያደረጉ እንደሆነና ዛሬ ሮብ ነው። ከዚህ ቀን እስከ እሁድ ድረስ ባለው አይደለም ከዚህ በኋላ ለ10 ዓመታት ሳሚዳን ለ10 ዓመታት ነው የምናጣጥመው ብሏል። ለ10 ዓመታት ከተማውን እናጨንቀዋለን። ታዲያ ግን እንደኔ ቤት ውስጥ ያዩ ሰዎች እንዴት ነበር ሪያክት ያደረጉት? እኔ ቤት ውስጥ ጨዋታ እያየው ካረጋገጥኩ በኋላ አርሰናል ዋንጫ እንደበላ ካረጋገጥኩ በኋላ ሪያክት ያደረኩበትን መንገድ ወይም የሆንኩትን ነገር ነው ይሄ ልጅ የገለጸውና ቪዲዮ ላስመልክታችሁና እንደኔ ስሜቱን የምትጋሩ ሰዎች ሐሳባችሁን ኮሜንት አድርጉልኝ። በህይወቴ ትልቁን ስህተት የሰራሁት ገና ዛሬ ነው። የሲቲን ጨዋታ ቤት ቁጭ ብዬ ማየት። በቃ የት ልጨፍር፣ በቃ ማን ጋር ልደውል፣ በቃ ምን ላድርግ? ምረው ወያላ ስልኩን ዘግቷል። ማንም አያነሳም እንዳለ ቴክስት ምንም ኦንላይን ማድረግ በቃ ዘግቷል፣ ጠፍቷል። እኔ እኮ እንወጣለናቸው ነው እነዝናና ምክንያቱም ዛሬ እንኳን ዘግተውታል። እግዚአብሔርን ማታ አይደል ቲክቶክ ላይ ገባሁኝ። አርሰናል ደጋፊዎች ሊስቲ ላይቭ ላያቸው የተደሰቱ ነው የጨፈሩ ነው ብዬ ገባላል እንዳለ ያለቀሱ ነው ብራዘር። በቃ ስሜቱ ዘገብተው እኔም መልቀስ አለብኝ አልኩኝ። አሚን ላይ እኔ ደስኔ ያለኝ እኔ በርግጥ 22 ዓመት ሙሉ የጠበቀ ሰው እንዴት አያልቅስ? እኔ ብዙ ወሬ ያላወራባችሁም። መልካም ምሽት ሁንላችሁ። እኔ የማረገውን አረጋለሁ ከዚህ በኋላ ብቻ አርቴታ የ20 ዓመት ኮንትራት ይሰጠው፣ የፈለገውን ይሰጠው እግዚአብሔር። ታዲያ ከዚህ በኋላ የዩናይትድ ደጋፊዎች እንዴት ነው አሁን ላይ ከተማ ውስጥ የሚንቀሳቀሱት? ከተማ ውስጥ ምን አይነት የላይፍ ስታይል ነው እየተከተሉ ያሉት? ራሳቸውንስ እንዴት ነው እየጠበቁ ያሉት የሚለውን ይህ ልጅ ምን አይነት ሁኔታ ላይ እንዳሉ እንደዚህ ነበረ ቪዲዮን ያስመለከተን። ኧረ ወያላ አገሬ ጋራ ነው፣ ኧረ አገሬ ጋራ ነው ወያላ። እንደው እባክህ ስሞትልህ፣ ኧረ እንደው ኑር እንዴ! ምንድን ነው ርህራሄ አድርግልን እንዴ! ይኸው ፀጉሬን ተቆረጥኩሽ ካላወቁኝ ብዬሽ አሁን አንገቴ ልቆረጥሽ? ምንድን ነው አንገቴ ልቆረጥ እንዴ? ኧረ ምን አይነት ኑሮ የኑና ዘንድሮ ነው? እንደው ወያላ አንተ ብቻ ዝም በል በቃ ብላ እንኳን በላ ዝም በል። ከኪሴ አንዱ ጨምራለሁ እኔ ዋንጫ ከኪሴ አንድ ጨምርልሃለሁ። መኖር ማይቻልበት ሀገር ደፋ መኖር ማይቻልበት ሀገር ይላል። መውጣትህ ከቤት ራሱ ፀጉሬን ለመቆረጥ መውጣትህ ራሱ እንዳፈቷቸው። ብቻ የጽናት ቲዩብ ቤተሰቦች ዛሬ ያሰባሰብኩላችሁ ቪዲዮ ይሄን ይመስላል። እናንተ ሰብስክራይብ በማድረግ ላይክ በማድረግ ለሌሎች አድርሱ። እንዳልኳችሁ ዛሬ ከ1000 በላይ ላይክ ፈልጋለሁ። እንዲሁም ደግሞ ከ1000 በላይ ሰብስክራይብ እስኪ 1000 አስገቡኝና ሞኔታይዝ ልሁን። እግዚአብሔርን 60 ላይ ስታክ አድርጌያለሁ። ባለፈው 56 ላይ ብያችሁ ነበር። እጅግ በጣም አመሰግናለሁ። 4 ሰዎች ሰብስክራይብ አድርጋችሁኛል። አሁን ደግሞ እስኪ 1000 አስገቡኝ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።